የማቴዎስ ወንጌል ምዕራፍ 10 ቁጥር 5 በአሕዛብ መንገድ አትሂዱ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በተልእኳቸው ጊዜ ሊከተሉት ስለሚገባ ጥንቃቄ ካስተማረበት ከዚህ ክፍለ ንባብ አንዱ በአሕዛብ መንገድ አትሂዱ የሚለው ነው። ለመሆኑ አሕዛብ ማለት ምን ማለት ነው? ከዚህ ክፍለ ንባብ መሰረተ ሐሳብ አንጻር ሲታይ አሕዛብ ማለት እግዚአብሔርንና ሕጉን የማያውቁ በአምልኮ ጣዖትና በኃጢአት ርኩሰት የተዘፈቁና መንፈሳዊ ሕይወት የሌላቸው ናቸው። ሮሜ ምዕራፍ 1 ቁጥር 18 ጌታ በአሕዛብ መንገድ አትሂዱ ሲል እነርሱ የረገጡትን መንገድ አትርገጡ ማለት ሳይሆን እነርሱ የሚሰሩትን የኃጢአትና የርኩሰት ሥራ አትስሩ ማለቱ እንደሆነ ግልጽ ነው። አሕዛብ በርኩሰታቸው ለብዙ መከራ ተጋልጠዋል። ዘሌዋውያን ምዕራፍ 18 ቁጥር 27፣ ዘፍጥረት ምዕራፍ 19 ቁጥር 4። የአሕዛብ ሥራ የእግዚአብሔርን ሕግ የሚቃረን በመሆኑ ይህንን እንዳይከተሉ ሐዋርያትና ተከታዮቻቸው ክርስቲያኖች ተከልክለዋል። የአሕዛብ ሥራ ምንድን ነው ያልን እንደሆነ ፍጡራንን ማምለክ፣ ልቅና ከሕገ ተፈጥሮ ውጭ የሆነ ሩካቤ ሥጋን መፈጸም፣ ለማይረባ አእምሮ መጋለጥ፣ ምሕረት የለሽ መሆን፣ ግድያን መፈጸም፣ ግፍን ማዘውተር፣ ፍቅር የለሽ መሆንና ክፋትን ማብዛት ወዘተ ክርስቲያኖች እንዳይሄዱበት ወይም እንዳይሰሩት የተከለከሉ ይህ አይነቱ ተግባር ነው። ምክንያቱም እነዚህን ያደረጉ ሁሉ ብድራታቸውን አግኝተዋልና ማለት ከባድ ቅጣት ደርሶባቸዋልና ነው። ሰዎች ዛሬም በዚህ መንገድ ከመሄድ ባለመቆጠባቸው ቅጣቱ መልኩን እየቀያየረ መምጣቱ አልቀረም። ቀድሞ ሰዶምና ገሞራን በእሳት ያጋየ የግብረ ሰዶም ግብረ ኃጢአት ዛሬ በሕግ እንዲደገፍ አሕዛብ ጥረት በማድረግ ላይ ናቸው። ይህንን ርካሽና ጸያፍ ኃጢአት ወደ ቅድስት ሀገር ወደ ኢትዮጵያ ለማዛመት ሙከራ እየተደረገ እንደሆነም ፍንጮች ይጠቁማሉ። ለኢትዮጵያ ሕዝብ ደግሞ ከዚህ የበለጠ ውርደትና ኃጢአት ሊኖር አይችልም። እውነተኞች ክርስቲያኖች ሕገ እግዚአብሔርን በመጠበቅ ያንን የኃጢአት ብዛት ለማስወገድ ሲጥሩ፣ ክርስቲያን መሰል አሕዛብ ግን የኃጢአት ሥራን የሚያስፋፋና የሚያባብስ የግብረ ሰዶም ኃጢአት በሕግ ተቀባይነትና እውቅና እንዲያገኝ በከፍተኛ ደረጃ መንቀሳቀሳቸው ምን ያህል ለማይረባ አእምሮ እንደተዳረጉ መረዳት አያዳግትም። ይህን ድርጊት መፈጸም ኃጢአት ብቻ ሳይሆን ኃጢአት የርኩሰት ሁሉ ርኩሰት ነው። ይህ ድርጊት ሰውን ሰው ከመባል እንስሳ ወደ መባል የሚቀይርና ሕገ ተፈጥሮን የሚጻረር ነው። ይህ ድርጊት በማናቸውም መልኩ መወገድ ያለበት ነው። ይህ እየተደረገ ስለ መብትና እኩልነት፣ ስለ ፍትሕና መልካም ባህል መናገር የሚቻል አይደለም። የኃጢአትን ብዛት ለማጥፋት የሚደረገውንም ጥረት የሚያጨናግፍ ይሆናል። ኢትዮጵያም ሀገረ እግዚአብሔር የሚለው ገናና ስሟ ጥላሸት እንዲቀባ የሚያደርግ ነው። ይህ ኃጢአት በሀገራችን እንዳይስፋፋና በሕግ እንዳይታቀፍ ሕዝበ ክርስቲያኑ ትግሉን ማፋፋም አለበት። ትውልዱንም ማስተማርና መምከር አለበት።